ድህነትና በኢኮኖሚ ዝቅ ያለው ህዝብ ከባንክ ብድር ማግኘት አለመቻሉ ነበረ። ምስኪን ገበሬዎችና የእጅ ጥበብ ባለሙያዎች በግል አበዳሪዎች ከፍተኛ ወለድ ይበዘበዙ ስለነበረ ህዝቡ ከከፍተኛ የብድር ወለድ ተላቆ የራሱን የፋይናንስ አቋም እንዲገነባ ለማስቻል ነው። ለዚህ ደግሞ ፈርቀዳጅ የሆኑት ሁለቱም ጀርመናውያን ማለትም ሄርማን ሹልዝ እና ፍሬድሪክ ሲሆኑ ሄርማን በ1852 በከተማ ለሚኖሩ የእጅ ጥበብ ባለሙያዎችና ነጋዴዎች የሚሆን የመጀመሪያውን የብድር ማህበር መሰረተ። ፍሬድሪክ ደግሞ በ1864 በገጠር ለሚገኙ ገበሬዎች የሚሆን የብድር ማህበር እሱም እንደዚሁ አቋቋመ። ከዛ ይቀጥልና ወደ ሰሜን አሜሪካ እንዴት ተስፋፋ? በ1900 አልፎንስ የተባለ ግለሰብ በካናዳ ኩቤክ የመጀመሪያውን የሰሜን አሜሪካ የብድር ማህበራት መሰረተ። ከዚያም በ1909 በዩናይትድ ስቴትስ ኦፍ አሜሪካ ተጀመረ። ይህ እንቅስቃሴ በኢንዱስትሪ አብዮት ወቅት ሰራተኞች ከባንክ ብድር ማግኘት አስቸጋሪ በሆነባቸው ጊዜያት ትልቅ አማራጭ ሆኖ ተገኝቷል። ከዛ ወደ አህጉራችን አፍሪካ እንሻገራለን። በአፍሪካ የሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ኦርጋናይዜሽን ታሪክ ወይም ደግሞ በምህጻረ ቃሉ ሳኮ የምንለው ሳኮ ስንል ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ኦርጋናይዜሽን ወይም ደግሞ አንዳንዴ ሶሳይቲ በሚለው ይቀየራል። ይህ ታሪክ የሚጀምረው ከቅኝ ግዛት ማብቂያና ከነፃነት እንቅስቃሴዎች ጋር ሲሆን አገሪቱ የራሷ የሆኑ አህጉሪቱ የራሷ የሆኑ ጥንታዊና ባህላዊ የቁጠባ ዘዴዎች ነበሯት። ለምሳሌ እንደ እቁብ ማለት ነው። በሀገራችን እቁብ፣ እድርን መጥቀስ እንችላለን። ነገር ግን አህጉሪቷ እነዚህ የሴቪንግ ወይም ደግሞ የቁጠባ ዘዴዎች ቢኖራትም ዘመናዊ የቁጠባና ብድር ህብረት ስራ ማህበር መዋቅር የተጀመረው በ20ኛው ክፍለ ዘመን አጋማሽ ነው። ከዚህም የተነሳ በአፍሪካ የመጀመሪያው ዘመናዊ የብድር ስራ ህብረት ስራ ማህበር የተመሰረተው በያኔዋ ጎልድ ኮስት በአሁኗ ጋና በ1955 ነው። ዓላማው በሰሜናዊ ጋና ይኖሩ የነበሩ ምስኪን ገበሬዎችን ከሀብታም አበዳሪዎች ከፍተኛ ወለድና ብዝበዛ እንዲጠበቁ ለማድረግ ነው። እዚህ ጋር ጭብጨባ ያስፈልጋል። ሀሳቡ በጣም ስለሚገዛኝ ነው። ታችኛው ማህበረሰብ በተለይኛ ሁላችን እንደ ኢትዮጵያ ደግሞ አብዛኛው ማህበራቶች ደግሞ ትልቁ ድርሻቸው ምንድነው? እንደዚህ አይነት ማህበረሰብ ላይ ሄደው ወርደው ስለሚሰሩ እኔ አንዱ ከገዛኝ ሀሳብ አንዱ ይሄ ነውና ለዛ ነው አጭርቱ ያልኳቸው። እሺ አህጉሪቷ ተቋሙ እንዴት ተመሰረተ ወደሚለው ደግሞ እንመለከታለን። በ1960ዎቹ የነፃነት ንፋስ በአፍሪካ ሲነፍስ ሳኮ ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ ኦርጋናይዜሽን በተለያዩ ሀገራት መስፋፋት ጀመሩ። ይህ እንቅስቃሴ በአህጉር ደረጃ ለማስተባበር በምህጻረ ቃሉ ACOSCA ወይም ደግሞ አፍሪካን ኮንፌዴሬሽን ኦፍ ኮኦፕሬቲቭ ሴቪንግ ኤንድ ክሬዲት አሶሲዬሽን በናይሮቢ ከተማ ለመጀመሪያ ጊዜ ተመሰረተ። በአሁኑ ሰዓት በአፍሪካ ከ43 ሚሊዮን በላይ የሳኮ ሜምበርስ አሉ ማለት ነው። በአጠቃላይ ለምሳሌ በኬንያ የተመለከት እንደሆነ 7.39 ሚሊዮን አባላቶች ሲኖሩ በሩዋንዳ 5.7 ሚሊዮን አባላቶች አሉ። በሀገራችን በኢትዮጵያ ደግሞ 8.3 የሚሆኑ የሳኮ ሜምበርስ አሉ ማለት ነው። በአፍሪካ ውስጥ ሳኮ ስኬታማ ሊሆን የቻለው ቀድሞውኑ ለዘመናት ሲጠቀሙባቸው በነበሩ ባህላዊ የቁጠባ ዘዴዎች ምክንያት ነው። ለምሳሌ በኢትዮጵያ ቀደም እንዳልኳችሁ የእቁብ አለ፣ እድር አለ። ከዛ ደግሞ በተመሳሳይ በናይጄሪያ ሱሱ ይሉታል። በደቡብ አፍሪካ ደግሞ ስቶክቪል ይባላል። በኬንያ ቻማስ ይባላል። እሺ ከዛ ወደ አገራችን ኢትዮጵያ ደግሞ እንዴት ገባ የሚለውን እንመለከታለን። በኢትዮጵያ እቁብና እድር ለዘመናዊ የቁጠባና ብድር ህብረት ስራ ማህበር አሰራር እንደ ቅድመ ታሪክ ለህዝቡ ስለ ቁጠባ ግንዛቤ ያስጨበጠ መሰረት ነው ማለት እንችላለን። በኢትዮጵያ የመጀመሪያው ዘመናዊ የብድርና ቁጠባ ማህበር በ1956 ዓመተ ምህረት በኢትዮጵያ አየር መንገድ ሰራተኞች ተመሰረተ። ዋና ዋና የህግ ማዕቀፍ እንላቸው ወይም ደግሞ ሌጋል ፍሬምወርኩን
እዚህ ጋር ማንሳት ስለምፈልግ እሱ ይጥቀስላችሁ። በኢትዮጵያ የህብረት ስራ ማህበራት የሚመሩበት በዋነኝነት በአዋጅ ቁጥር 985 ህዝባር 2009 ነው። አሁን እንግዲህ ወደ እንትኑ እያጠበብን መጣል ከዓለም ወደ አፍሪካ፣ ከአፍሪካ ወደ ኢትዮጵያ፣ ከዛ ደግሞ አሁን የሚቀረን ነው ወደ አሚጎስ ላይ ነው አይደል የምናልፈው። አሚጎስ እንዴት ተመሰረተ? አሚጎስ በስፓኒሽኛ ቋንቋ ሲሆን አሚጎስ ማለት የስፔን ነው ወርድ ነው። ትርጉሙም ጓደኛ ወይም ጓደኛሞች ማለት ነው። እዚህ ጋር በጣም የወደድኩት የስሙ ስያሜ ምናልባት ስለ ጓደኝነት ትርጉሙን ምናልባት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ፣ ግን እዚህ ጋር ጠቅሼ ባልፈው ደስ ይለኛል። ጓደኛ የሚለው ቃል በነገራችን ላይ ጓደኛ ማለት ነው፣ ጓዳን የሚያውቅ ማለት ነው፣ ሚስጥርን የሚያውቅ ማለት ነው። ከሆኑ ሰው ጋር ጓደኛ የምንሆነው ምንድነው? ሚስጥራችንን ስንተዋወቅ ማለት በጣም የምንወደው የራሳችንን ሰው ነው ጓዳችንን የምናሳየው ወይ ወደ ጓዳችንን የምንወስደው አይደል እንጂ ሌላ እንግዳ ከሆነ የት ነው የምናስቀምጠው? ሳሎን ነው። ስለዚህ አሚጎስ የት ይገባል? ጓዳ ውስጥ ይገባል ማለት ነው። ስለዚህ በጣም የወደድኩት ስያሜ ነው። በዚህ ነው እንግዲህ በነገራችን ላይ መስራቾቹ 3 ናቸው። የሶስቱም ስም ኤፍ ነው የሚጀምረው። በጣም ይገርም። ኤፍ ደግሞ ስታንድ ፎር ፍሬንድሺፕ ለሚለው። ስለዚህ ብዙ ነገሮቹ በጣም ልክ እንደ ግጥም የሚመጡ ነገሮች አግኝቼበታለሁ እና ደስ ብሎኛል። እሱ ነው። ከዛ የዛሬ 13 ዓመት እንዳልኳችሁ በ3 ጓደኞች ተመስርቶ በዋነኛነት አነስተኛና መካከለኛ ገቢ ላላቸው በአነስተኛ የማኒፋክቸሪንግ እና በንግድ ላይ ለተሰማሩ ድርጅቶች የስራ ማስፋፊያ፣ የብድር አገልግሎት፣ ለትራንስፖርቴሽን አገልግሎት፣ ለእርሻ መሳሪያዎች እንዲሁም ለተለያዩ የብድር ፍላጎት የብድር አማራጮችን ሲሰጥ ቆይቷል። አሚጎስ በአሁኑ ጊዜ የዓለም አቀፍ ህብረት ስራ ማህበር ጥምረት፣ ኢንተርናሽናል ኮኦፐሬቲቭ አላያንስ እና የአፍሪካ ህብረት ስራ ማህበር የኮንፌዴሬሽን ማህበር አባል መሆን ችሏል። በርካታ ልምዶችን ከተለያዩ ሀገራት በመውሰድ ከሀገራችን ነባራዊ ሁኔታ ጋር በማስማማት እየተጓዘ ይገኛል። አሚጎስ ለማህበረሰቡ ተደራሽና ብቃት ያለው የፋይናንስ ተቋም ለመሆን በስፋት እየተጋ የሚገኝ ሲሆን ማህበራዊ ኃላፊነቱንም ለመወጣት ማህበራዊ ሶሻል ሪስፖንሲቢሊቲ የምንለው በተለያዩ የበጎ አድራጎት ስራዎች ላይ በሰፊው ይሳተፋል። ምናልባት ብሮሸሮቹ ላይ ምናምን ታያላችሁ። እሱን ያው እዚህ ጋር በዝርዝር በጣም ብዙ ስለሆነ እንዳላሰለቻችሁ። በአሁኑ ወቅት የገንዘብ ቁጠባና ብድር ህብረት ስራ ማህበር በተልእኮቻቸው ሊያሳኳቸው የሚገቡት የአሰራር ዘዴዎች ሊኖራቸው ይገባል። ከነዚህም ውስጥ መረጃዎችን በዲጂታል አመዘጋገብ ስርዓት አቀነባብሮ መያዝ፣ የፋይናንስ ተደራሽነትን አነስተኛ ወደ ሆኑባቸው ማህበረሰብ ትኩረት ማድረግ፣ አነስተኛ የንግድ ስራ ላይ ለተሰማሩ ነጋዴዎች፣ ለሴቶችና ወጣቶች ወጥ የሆኑ የብድር አቅርቦት እንዲኖር ማድረግ ዋነኞቹ ናቸው። ለዚህ ደግሞ አሚጎስ በግንባር ቀደምትነት ይጠቀሳል። በመጨረሻም አሚጎስ እኔን ለብራንድ አምባሳደርነት ስላጨኝ በጣም የማመሰግነው። አብረን በጣም የተሻሉ ስራዎችን እንሰራለን ብዬ አምናለሁ። እናንተም ስለመጣችሁ ይህንን የ30 ገጽ ጽሁፌን ስላዳመጣችሁ በጣም አመሰግናለሁ።